ሰላም የዩቲዩብ ቤተሰቦቻችን እንዴት ናችሁ? ሰላማችሁ ይብዛ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በአንድ ኢንፎርሜሽን መጥቻለሁ። በጂማ ዩኒቨርሲቲ ለምትገኙ ተማሪዎች እንኳን ደስ አላችሁ ማለት ፈልጋለሁ። ይዤም የመጣሁት በጂማ ዩኒቨርሲቲ ስለ ኮርስ ምርጫ ላይ ያተኮረ ኢንፎርሜሽን ነበረ። እሱን ነግራችኋለሁ። የት እንዳትሄዱ ተከታተሉኝ። ጂማ ዩኒቨርሲቲ ጤና ተማሪዎች ሆናችሁ ስትመጡ መጀመሪያ ሶስት ካምፓሶች አሉ። ጤና ተማሪዎች ሆናችሁ አንደኛ አግሪካልቸር ትገባላችሁ፣ ሁለተኞቹ ደግሞ ጂአይቲ ካምፓስ ትገባላችሁ። በዛ የመጀመሪያ ሴሚስቴራችሁን ከጨረሳችሁ በኋላ ነው ወደ ዲፓርትመንት ምርጫ የምትሄዱት። አንደኛ ሴሚስቴራችሁን ሌሎች ግማሾች ተማሪዎች በአግሪካልቸር ካምፓስ፣ ግማሽ ተማሪ ደግሞ በጂአይቲ ካምፓስ ትማራላችሁ። እሱም መጀመሪያ ሴሚስቴር አንድ 7 ኮርሶችን ትወስዳላችሁ። እነሱም እንደ እንግሊሽ፣ ሎጂክ፣ ሳይኮሎጂ፣ ማትስ፣ ፊዚክስ፣ ጂኦግራፊ እነዚህንና ስፖርት ፊትነስ አለ። እነዚህን ትወስዳላችሁ። እነሱን ከጨረሳችሁ በኋላ ነው ወደ ሁለተኛ ሴሚስቴር ላይ ወደ ምርጫ የምትገቡት እና ወደ ሁለተኛ ሴሚስቴር ስትመጡ አንደኛ ሴሚስቴር ላይ የሰራችሁ ጂፒኤ አለ። ጂፒኤ ማለት እነዚህ የምትወስዱት ኮርሶች አሉ። 7 ኮርሶች ተደምሮ ይሰራና የሚሰራበት አካሄድ አለ። እሱን የምትፈልጉ ከሆነ ኮሜንት ላይ ሳውቁኝና እንዴት ነው የሚሰራ ነግራችኋለሁ። ጂፒኤ ሰራላችኋል። ከዛ አንደኛ ሴሚስቴር የሰራችሁ ጂፒኤ አለ። እሱ ከ50 ነው የሚያዘው፣ ከ50% ይያዛል። ከዛ ደግሞ ኢንትራንስ ኤግዛም ሰርታችሁ የመጣችሁት አለ። እሱ ደግሞ ከ600 የተፈተናችሁም ከ700 የተፈተናችሁም የትኛውን ከሆነ ከ20% ይያዛል። ኢንትራንስ ከ20% ይያዛል። ወደ ከ600 ወደ 20% ይመለሳል። ሌላ ደግሞ ሲኦሲ ኤግዛም ነው። ሲኦሲ ኤግዛም ደግሞ ምንድነው? የጤና ተማሪዎች ለሆኑት ብቻ የሚሰጥ ኤግዛም ነው። ጅማ ላይ ጤና ጆይን ማድረግ ከፈለጋችሁ ሲኦሲ ትወስዳላችሁ። ሲኦሲ ኤግዛም የሆነው ከ30% ነው። እሱም ያጠቃልለው ስለ ጄነራል የሆኑ የባዮሎጂ ጥናቶችን የባዮሎጂ እውነታችሁ ወይ ደግሞ ስለ ሄልዝ የተያያዙ በብዛትም ከ9 እስከ 12 ያሉ ኤኒ ኢንፎርሜሽን በባዮሎጂ መጽሐፍ ያሉ ነገሮች አሉ። እነሱን ነው የምትፈተኑት። ስለ ሲኦሲ ያዘጋጀው ቲዩቶሪያል አለ፣ ቴሌግራም ላይ አታች አድርግላችኋለሁ። ጆይን ያደረጋችሁ መማር ትችላላችሁ። ጥሩ ውጤት ማምጣት ከፈለጋችሁ የሲኦሲ ቻናልን ጆይን አድርጋችሁ እዛ ላይ የምለቀላችሁ ማቴሪያሎች እያያችሁ ማንበብ ትችላላችሁ። ይሄ ሲኦሲ ደግሞ እስከ 60 ወይ እስከ 70 ጥያቄ ሊሆን ይችላል፣ እንደፈለገው ነው። በአመት ይለያያል። እሱም ታይትሎቹን እንዳልኳችሁ ቴሌግራም ይለቃለኝ። እሱ ይደመርና ከ30 ይያዝላችኋል። ከዛ አንድ ላይ ሲመጣ ከመቶ ነው የሚሆነው። ከመቶ ይሆናል። ተማሪ እንደዚህ ከመቶ ታገኛላችሁ። ለምሳሌ ስኮር ታደርጋላችሁ፣ 83 ታደርጋላችሁ፣ 90 ያመጣል፣ 88 ያመጣል። እንደ ከመቶ የምታመጡት ውጤት ቤዝ ትሆኑና ወደ ዲፓርትመንት ማለት ትገባላችሁ። እንደዚህ ነው እና ራንካችሁን ከለያችሁ በኋላ ራንካችሁ ይቀመጣል። ለምሳሌ 600 ተማሪ ሄልዝ ጆይን የሚያደርግ ከሆነ ከ600 ስንተኛ ላይ እንዳላችሁ ቼክ ታደርጋላችሁ። እና የተለያዩ ዲፓርትመንቶች አሉ። ለምሳሌ ሜዲሲን አለ፣ ዴንታል አለ፣ ፋርማሲ አለ፣ ነርሲንግ አለ፣ ኤችኦ አለ፣ ኢንቫይሮንሜንታል አለ፣ ነርሲንግ አለ፣ ሚድዋይፈር አለ። ከነዚህ ውስጥ መርጣችሁ የፈለጋችሁትን ጆይን ማድረግ ትችላላችሁ። እና ራንካችሁን ቼክ አድርጋችሁ ትሞላላችሁ። የፈለጋችሁትን ያህል በፈለጋችሁት ኦርደር መሙላት ትችላላችሁ። እና እነኛ ምርጫ ሞልታችሁ ካገኛችሁ ፋርማሲ ጆይን ታደርጋላችሁ። እና በዛኛው አመት በመጀመሪያ አመታችሁ በሁለተኛ ሴሚስቴር ኮመን ኮርስ ነው የምትወስዱት። ስለ ፋርማሲ የምትማሩት ነገር የለም። ቤዚክ ሆኑ ነገሮችን ትማራላችሁ። ፈርስት ይር እንደዚህ ያልቃልና ከዛ ሰከንድ ይር ላይ ነው ስለ ፋርማሲ ኢንትሮዳክሽን ቱ ፋርማሲ የምትጀምሩት። ከዛ ሰከንድ ይር ላይ ጆይን ብላችሁ ስለ ፋርማሲ በሁለቱም ሴሚስቴር ትማራላችሁ። ፋርማሲ በአጠቃላይ 5 አመት ነው። ስለ ፋርማሲ በደንብ የምትማሩት ለ4 አመት ነው። የመጀመሪያ አመት ፍሬሽ ስለሆናችሁ ነው። እና እንደዛ ነው የሚሆነው። ኤኒ አይዲያ ኤኒ ኩዌሽን ካላችሁ በኮሜንት ላይ አሳውቁኝ። በሌላ ቪዲዮ የምትፈልጉ ከሆነ ያሳውቁኝ። የቴሌግራም ቻናሌን ጆይን ማድረግ እንዳትረሱ። አመሰግናለሁ።